ሰላም የተከበራችሁ ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሰበር የተባለ መረጃም ይዘንላችሁ መተናል። አቢሲኒያ 360ዎች ነን። የአብይ አህመድ ድሮን ተመቶ ወደቀ። በትላንትናው ዕለት ማለትም ህዳር 1 ቀን 2018 ዓ.ም በአፋር በርሃሬ ላይ ጥቃት ለመፈጸም እንደሄደ በተፈጸመበት ጥቃት ተመቶ እንደወደቀ የኢትዮ 251 ሚዲያ ምንጮች ከአፋር ገልጠዋል። ምንጮች አክለው ባለፉት ቀናት አካባቢው ላይ ከፍተኛ የድሮን አሰሳና ጥቃት ጭምር እንደነበር የገለጹ ሲሆን ትላንትናው ዕለት ግን ድሮኑ ተመቶ እንደወደቀ ገልጸዋል። ድሮኑ ተመቶ ከወደቀ በኋላ ለአሰሳም ይሁን ለጥቃት ተጨማሪ ድሮን በሰማይ ላይ አላየንም ሲሉ የአካባቢው ምንጮች ለ251 ሚዲያም ገልጸዋል። አብይ አህመድ 11 ድሮኖች እንደታጠቀና ከትላንቱ ጥቃት በኋላ 10 እንደቀሩት የታወቀ ሲሆን ባለፉት ወራት ብቻ ከ60 እስከ 70 የሚሆኑ የድሮን ጥቃቶችን እንዳደረገ የታወቀ ሲሆን የራሱ ዜጎች ለማጥቃት ከፍተኛ የሀገሪቱን ሀብት እያባከነ እንደሆነም ተገልጿል። በአየር ኃይልና በቤተ መንግስት ከፍተኛ ትርምስ እንደተፈጠረ ለማወቅ ችለናል። ምንጩ ኢትዮ 251 ሚዲያ